ሰላም ቤተሰቦች እንዴት ናችሁ? አማን ነው ወይ? ዛሬም እንደተለመደው አሪፍ ቪዲዮዎችን ሰብስብ አድርገን መተናል። ለቻናሉ እንግዳ ከሆናችሁ የዚህ መዝናኛ ዓለም ሰብስክራይብ በማድረግ ተቀላቀሉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ላይክ አድርጋችሁ ጀምሩ። ይመቻችሁ። ቋጣሪው ጀለስ ሲጋብዝ አንተ ቋጣሪ ዛሬ በስንት ጊዜ ልትጋብዘኝ ነው? ሁሌ ቤት ይኛለሽ አይደል? አዎ ምግብ እንደዛ ታዲያ ምግብማ በጣም አናስብትም። ምን ቋጣሪ ያለ ከቤት ሰርተህ ያቺን የምስር በድንች ውሃ ይዣለሁማ ውጭ ገና ማለታችን ምስር በድንች ነው። እንዴት ያለች ምስር በድንች መሰለች። ወደሽ ነው ቆንጆ። ምንም አይልም እንግዲህ ቢያንስ በቡና ካሰኝ እንጂ እማ ሁለት ቡና ቆይ ዳንቺ ብዬ መስዋዕትነት እንዴት እንደከፈለ ቅጥል እያረገኝ ነው ያመጣሁት። እንዴት ጀበና ይዘህ እንዴት እንደፈጀ የቤት የቡና ቆቀምሳሽ ሰማታችን ግዴታ ውጭ ማውጣት የለብንም እኮ እኔ ቆንጆ። እንዴት ትኩስ ቡና ሆዴን እያቃጠለኝ ይዤልሽ ነው። አሁን ደግሞ ቆንጆ የሆነ ወክ ጋብዝሻለሁ። ወክ? አዎ። እኔ ደግሞ በዚህ አናትን ወክ ማሚዬ እንዴ አየ ዝንተ ጊዜ ሰላም ነው? እንዴት ነው? እናት ናቸው ምንድነው? እናት ናቸው። ማሚ አንድ አውርቼው ነው እሺ። ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ? ምን አንድ ፍሬ እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? እኛ የሚያክሉ ሴትዮ ጨክነት አሽኮረምማለህ። ብቻ ስማለሁ ብለህ አፍነህ እንዳገላችሁ በኋላ እሱማ ለኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከእኚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር እኚህ ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንዴ በጣም የሚገርም ነው። ከየት አመጣችሁ ባኬን ሁላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ማሚዬ በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስመው ማሚዬ። ስዊት ነህ ቀለለ ሰማረ። ካንቺ በላይ ስዊት ካንቺ በላይ ጣፋጭ አለ ማሚዬ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገር የሚመኙ አቋም እኮ ነው። ማይ ጋድ ሽቷ ራሱ ካንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆን ስዊሊ አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኛለሁ። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምቺ ቢያት፣ ተረጋጊ ቢያት። እኔ የምልህ እንዴ ሳምሪ እንዴት ነች? ደህና ነች? ሳምሪ ማን ደግሞ? ሳምሪ ክላስ ምናምን ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ቻውሺ ባይ በቃ ማሚዬ። ሲደብርሽ ምናምን ኮልሚ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ወልዳለሁ ከሱ። አገኘው ብለህ ልብና ስትፈታተን ምን ይሆን? ወይ መጣሁልሽ እኮ መጣሁ። እሺ ይሄንን ልታስገባልኝ እኮ ጌታሁ ገን መተናል። የቻይናዋን ሼፍ ይዘናል። ስጋው ድስት ውስጥ ገብቷል። እንቁላሉን ከነህይወቱ ተከትሏል። ጎመኑም፣ ቲማቲሙም፣ ነሽንኩርቱም፣ ጫውም ሳይቀር ሁሉም ነገር በአንድ ላይ ደብለቅለቅ ብሎ ገብቷል። ኦኬ ዶሮም ይመጣል፣ ከዛ ይቀጠቀጣል። ያራዳ ልጆች የግብር ይውጣ የሚባለው ምግብ እየተሰራ ነው። የግብር ይውጣ ደረሰ። እንቁላሉን አወጣችሁት? ለምንድን እንዴ? ከነቅርፊቱ ከሽ እያለ የብስኩት ማስታወቂያ ለምን አትሰሩለትም እየበላችሁት?
ኦኬ የዶሮ ክትፎ ይልሻል ደርሶልሻል አፋኙ ይሰራልሻል እንዴ ምንድነው እንቁላሉን ከተተችበት የእጅ ቦምብ ያራዳ ልጆች የእጅ ቦምብ አለኛው ሻ በድጋሚ የእጅ ቦምቡ ይልሻል ደርሶልሻል እንዴ የግብሩ ጣውሌ ኮሌስትሮሉ ገብቶልሻል ወጧል ያራዳ ልጆች አላለቀም ከዛ በርበሬ ተከልሶ ቦምቡ ይገባልሻል ጎመኑም ተከትሎልሻል ያራዳ ልጆች ይሄ ፍቃድ ይጠይቃል እኔ ቦምብ አልበላም እኔ በቃ አክራይ እና ተክራይ ኑሮ ከተወደደ በኋላ የቤት ክራይ እሺ እንቆይ ለቀንሰው ምንድነው 60 ብር ይጎላል እኮ አዎ እና ለምንድነው ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር አዎ ሻማና ከሰል ገዛውበት ኧረ እባክህ ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል እንደውም 80 አርገ ነው መሰጠኝ እንደዛ ከሆነ አዎ እንዴ መጥቼ ጠጣው አለፈው አዎ 80 ብር ነው መሰጠኝ እንደዛ ከሆነ እንዴ ይቀልዳል እንዴ ዋቃንኪ አምጣው እባክህ ምን አይነቱ ነው ወይኔ ክራሽ ጠበሰ ማለት ነው ወይኔ ሰራልሻለሁ ጠብቂ ወዴት ነው ወዴት ዋና ልንጋ ዋና የለም ሳፋታ ገንዳውን ልብስ አጣብንም ሂዱ ቀጥ ታያት ነኝ ኒድ ወይኔ ማሪ ደከመ እስቲ አንዴ ስራ እየሰራ ስራ ላይ መንገድ እናቴ መንገድ ልቀቂልኝ ስራ እየሰራን መንገድ ስራ ላይ ነን አዎ ስራ ሜላት ቸቦነሽ አንተ ልጅ ና ለማድከው ወይ ሰፈር አዎ እየለመድኩ ነው እዚህ አካባቢ ፋርማሲ አለ ፋርማሲ አዎ አለ በዚህ ወቅት ምን ነው አማመህ እንዴ ለምፈለግ እንትን ልገዛ እንትን ምን ጓደኛዬ እንትን አለችና ከዛ እንትን ሌላ ነገር አታስጠርጥረኝ እኔ አከራዬ ብቻ አባትህም ነኝ ከኔ የሚደበቅ ነገር አለ ነገር ምንድነው ጓደኛ አርግዛለች መሰለኝ ለሷ ቼክአፕ ማድረጊያ ፋርማሲ ሳታቅና አስረገዝከው ማስረገጃ ቦታውን ጠቁሙኝ አላልክም እዚህ ጊዜ ለፋርማሲው ማጥፋት ያስፈልግ በበኩሌ ደስ ብሎኛል እንኳን ደስ አለ የምሩትን ነው እንደዚህ ነው የሚያስበው ልጅ ማለት እኮ አጋ ማለት እንዲህ የሚያስቡ ከሆነማ እንኳን ደስ አለው ጥርሱ እንኳን ደስ አለ ለአንተ ልጅ እኔ ለምንድነው ደስ ጓደኛዬ እኮ እርሱ ልጅ ናት ወተን እንቸገራለን ብዬ ነበር ግን አውርሶ ከተቀበሉንማ ወለዳችሁልኝ በጣም ደስ ብሎኝ ስላስደሰትከኝ እስቲ ስጦታ ልስጥ አይኔን ጨፍ ታስፈልግም ነበር እኮ አጂ እሺ ግን ቸኩላ ወሪኛው ጀለስ ያገኘ ሄሎ እየመጣው ነው ወይ ስልክ አታነሳ ወይ ቴክስት አትመልስ አንተ አነሳ አትመጣ አይደለ እንደዚህ በቃ ነገር እንዳላሳለፈም በቃሽ መልሼ እደውላለሁ እየመጣው ነው በቃ መጣው ሰላም ነው ሁሉ ሰላም ደግሞ ሰላማት ያሰማ ሰምቻለሁ ሆስፒታል መግባት ሆስፒታል ገባ ወይ ሄደን እንጠይቀው ወይ የሆነ ነገር አረ ይልጅ አሁን ዛሬ እንዲህ መሆኑን አትተው ትላንት ያሳለፈው እናስታውስ ሄደን እንጠይቀው ተው ማታ እንሄዳለን እኮ እንሄዳለን ደግሞ ምን እንደተባለ ማታ እንሄዳለን የአንጀት ቁስለት ተብሎ ልጁ እዛ እያለቀሰ ነው እናቱ ራሱ እኔ አንጀቴን ተባለዋለች እንጸልያለን በቃ በቃ ቆይ አመች አወራን ገና ምንድነው የምትለኝ ብቻ ማሲያስ እንደዛ ወራ ነው ማለት ጨረስክ አዎ ወይ ምን ነው ነገር ለንሳ የሚሆን ጊዜ እንኳን አስተረፍክልኝ አይ በልደናል ደግሞ ሳልነግርህ አይ ወዳጅ አሁን ከስራውም ተባረረም ይበላውም የለም አሉ እየሰማኸኝ ነው መልካም አዲስ አመት ይሁንላችሁ መልካም አዲስ አመት ይሁንላችሁ መልካም አዲስ አመት ይሁንላችሁ